ጓደኛዬ ማጂድ ነው እና በሚቀጥለው አንድ አመት ውስጥ 100 ፓውንድ ክብደት ከቀነሰ $250,000 እሰጠዋለሁ። ይህ የማጂድ አዲሱ ቤት ነው። በውስጡ የግል ጂም፣ ያልተገደበ ጤናማ ምግብ እና 100 ፓውንድ ለመቀነስ የሚያስፈልገው ነገር ሁሉ አለ። ይህ በእውነቱ አስገራሚ ነው። ግን ማጂድ አንድ ህግ አለ። 100 ፓውንድ ሳትቀንስ ይህን ቀይ መስመር ከተሻገር ቻሌንጁ ያበቃል። ምንም አይነት ገንዘብ አታገኝ። 200 ፓውንድ ከቀነሰ ይህ ከመቼውም በላይ አስደናቂ ለውጥ ይሆናል። ይህ ለሚቀጥለው አንድ አመት ቤቴ ነው። ይህ በእውነቱ ክሬዚ ነገር ነው። አየህ፣ ያ ጂሚ ነው። $250 ያ ነው ግቡ። 100 ፓውንድ ለመቀነስ የሚያስፈልገ ነገር ሁሉ እዚያ። ይህ ከመቼውም በላይ ረጅሙ ቻሌንጅ ነው። ምናልባትም በዩቲዩብ ታሪክ ውስጥ ከተደረጉት ረጅሞቹ አንዱ ሊሆን ይችላል። እኔ ያን ያላወቅኩትም ነበር። ግን ማጂድ በዚህ ቪዲዮ ውስጥ የሚያልፈው ጉዞ ከዚህ በፊት ካየነው ሁሉ የተለየ ነበር። በዚህ ቻናል ላይም ከተካፈልናቸው ታሪኮች ውስጥ በጣም ኃይለኛ ከሆኑት አንዱ ሊሆን ይችላል። በእውነት በጣም ጓጉቻለሁ። 364 ቀን ቀርቷል። ነገ እንገናኛለን። እንደምን አደራችሁ። ቁርስ ደግሞ ምን ልስራ? እስቲ ኦምሌት ብሰራ ይሻላል እንዴ? ከፒቢጂ እና ኤነርጂ ድሪንክ ህይወት ወደዚህ። ይህ ከብዙ ጤናማ ቁርሶች የመጀመሪያው ነው። እሺ አሁን ስፖርት መስራት መጀመር አለብኝ። 1 2 እሱ ገና ስፖርት ጀምሮ ነው፣ ግን እንደሚተኛ ይመስላል። ምናልባት ይህ ምን ያህል ከባድ እንደሆነ አሁን እየተረዳ ይመስለኛል። ለዛም የግል አሰልጣኝ ለማምጣት የወሰን ነው። እስኪ ላስተዋውቃችሁ፣ ኮች ዋል ይባላል። ሰውነቴን በጣም ፊት ልታደርግልኝ ነው? አዎ፣ ይህን ሆድ እናጥፈዋለን። ይህን ሰው ቀጭንና ጠንካራ ሆኖ እስከማይ መጠበቅ አለ። በዚህ ቪዲዮ ውስጥ በጣም የሚያስደስተው ነገር አሁን ማጂድ ስኳት እንኳን ማድረግ አያውቅም፣ ግን ቪዲዮ ሲያበቃ እንደ ማሽን ይሆናል። ይህን እያደረኩ በራሴ እንዳፋት አድርገን 100 ፓውንድ ከቀነስክ ህይወት ምን ያህል የሚቀየር ይመስላል? ደስተኛ ሆናለሁ። ጤናማ ህይወት ይኖረኛል። ከቤተሰቤ ጋር ብዙ ማሳለፍ እችላለሁ። የእህቶቼ ልጆች፣ እነሱ ለእኔ በጣም አስፈላጊ ሰዎች ናቸው። የማጂድ የክብደት መቀነስ ጉዞ በጣም ጥሩ መጀመሪያ ነበሩ። በየቀኑ ንቆ ይንቀሳቀስ ነበረ፣ ግን በወር አንድ ጊዜ ብቻ ስለምንመዝነው ምን ያህል እድገት እንዳደረገ እሱም ራሱ አያውቅም ነበረ። 100 ፓውንድ መቀነስ ቀላል ነገር አይደለም። እስካሁን ክብደት ቀንሽ የሆነ የማውቀው ነገር የለም። ሆኖም ግን ኮቹ በህይወቱ ለመጀመሪያ ጊዜ ጤናማ አመጋገብን እያስተማረው ነበረ። ዛሬ ከኮች ጋር ምግብ እየሰራን ነው። እንዴት ግሪል እንደማድረግ እያስተማረኝ ነው። ጣፋጭ ነው አይደለ? አዎ በጣም ጣፋጭ ነው። አሰልጣኝ ያዘጋጀልህ ፕላን በቀን እስከ 18000 እርምጃ ትሄዳለህ። በሳምንት 5 ቀን ክብደት ታነሳለህ። በቀን 2500 ካሎሪ ብቻ ትመገባለህ። ይህ ህይወቴን ይቀይረዋል። እኔ መለወጥ የምፈልገው በጤናማ መንገድ ነው። ይህ አዲሱ ማጂድ ነው፣ የድሮ ማጂድ አይደለሁም። በመጀመሪያው ወሩ በየቀኑ ከእንቅልፉ ከሚነሳበት ጊዜ ጀምሮ ይህን ክብደት ለመቀነስ ሁሉንም ነገር ይሰጥ ነበረ። ጤናማ ምግብን ከማብሰልና ከመመገብ ኮች ያዘጋጀለትን እያንዳንዱን ስፖርት መስራት ድረስ። ይህ በእውነቱ በጣም አስደናቂ ነገር ነበረ። በእውነቱ ስኬትን የሚፈልግ ሰው ፊት ነበረ። ዛሬ በጣም ጥሩ ሰርተሃል። በጣም አመሰግናለሁ። አንተ በጣም ኮርቻለሁ። ማጂድ የክብደት መቀነስ ጉዞውን ከጀመረ በይፋ 30 ቀናት አልፈዋል እና እስካሁን ምን ያህል ክብደት እንደቀነሰም አያውቅም። ኑ አሁን እንሂድና እንወቅ። በዚህ ቦታ አንድ ወር አሳልፈዋል እና አሁን የመጀመሪያውን ወር ሚዛን ጊዜ ደርሷል። 100 ፓውንድ እስኪቀነስ ድረስ በየወሩ ይህን እናደርጋለን። ማጂድ አሁን ዝግጁ ከሆንክ ሚዛኑ ላይ ወጣና ምን ያህል ክብደት እንደቀነስክ እንይ። ና ይህን ቪዲዮ ስንጀምር 324 ፓውንድ ነበር ቀን Holy crap. You lost 20 pounds. Now, oh God, 20 ፓውንድ ቀንሰሃል። ይህ አስደናቂ ነው ወንድሜ፣ እንኳን ደስ አለህ። ማጂድ በዚህ ቪዲዮ ውስጥ ማራት ካለበት ክብደት 20%ን አጥቷል። ነገር ግን የዛሬው እቅድ ቢዛር ብቻ አይደለም። ሌላ ምን አለ? በየ30 ቀናት ወደ ሽልማቱ ገንዘብ የምታክሉባቸውን ቻሌንጆችን እናመጣልሃለን። በአንደኛው ቀን ሞክረንህ ነበረ፣ ፑሻፕ ላይ ብዙ ጥሩ አልነበርኩም። ስለዚህ ቀጣዩ ቻሌንጅ በ60ኛው ቀን ከሁለተኛው ሚዛን በኋላ ለእያንዳንዱ ፑሻፕ $1,000 እንጨምርልሃለን። ብዙ ፑሻፕ ካደረግክ $100 ታገኛለህ ማለት ነው። ኦ ጋድ ዲስ ክሬዚ በጣም። ለማንኛውም በሚቀጥለው ሚዛን አገኘሃለሁ። ኦኬ ቻው ጂሚ፣ አመሰግናለሁ። በሚቀጥሉት 30 ቀናት ከማጂድ ምን እንጠብቅ? በቀስታ ካሎሪውን እንቀንሳለን፣ እንቅስቃሴውን እንጨምራለን፣ ካርዲዮን እናበዛለን። ስለዚህ ቪዲዮ እየቀጠለ ሲሄድ ለእሱ የበለጠ ከባድ ይሆናል። ይሰቃያል። ይህ በጣም ከባድ ይሆንበታል። ዋው 20 ፓውንድ አጥቻለሁ። ይህ ክሬዚ ነው። ግን 20 ፓውንድ ቀነስኩ ብሎ መለሰት ብቻ አይደለም፣ ዋናው ግን 100 ፓውንድ መቀነስ ነው እና በኮቹ እርዳታ ይሄንን እናሳካዋለን። እና በእውነትም አደረጉት። ማጂድ ቁርጠኝነቱን እያሳየን ነበር። ከኮችና ከቅርብ ጓደኞች አንድረው ጋር እርስ በርሳቸው የሚገፋፉ ነበር። ምክንያቱም ጂሚ ፑሻፕ አድርገ ትሸለማለህ የሚል እድል ሲመጣ በፍጹም አልጠበቁም። እስቲ ያስቡት፣ 50 ፑሻፕ ካደረኩ $50,000 ማሸነፍ እችላለሁ ማለት ነው። ይህም በፍጹም አልጠበቁም። ይህ እዚህ ጋር የምትት የመጀመሪያ ስሙዚ ነው። በሙሉ ህይወቴ ራሴ ሰርቼ የማላውቀው የመጀመሪያ ስሙዚ